ያደርጉት ነበር አጎፓሎስን። እዚህ ተምራችሁ ለማያውቁት ለተማሩት እዛ ላልተማሩትም እኔንም ታስተምሩኛላችሁ ማለት ድጓ አልተማርኩም። አሁን እዚህ ጾመ ድጓ ይማራሉ። ሄሮድ ኦርቶዶክሳዊ ሚዲያ ከሚላ ፕሮዳክሽን ጋር በመተባበር የሚያቀርቡላችሁ የዕለት ተዕለት የተግባራዊ ክርስቲያን ክንውን ነው። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። አባዬ early, right? He left really early. So እኛ ደግሞ ከማያርስ እኔ ደግሞ በቃ ገና ድቁና ተቀብለን መማር ስንጀምር ወዲያውኑ አባታችን ጋር እንትን አሜሪካ ሀገር ኢንቫይት ተደረገ። እዛ ሲሄድ እኔ መማረው እዛች ጋር ነበረች። ያ ይታያቸዋል። እዛች ጋር ያለችው ቦታ እዛች ያ የተከፈተው በር the open door. See that open door? Me, I go Palos, I go Mike. We used to sit on the floor, and our teacher used to call Mamir Habte. And now Asacho, I know so never. He was blind. Our teacher was blind. Our teacher was blind, and now he was blind, and like so when we mess up, when we actually doing the actual the words, if you mess up the words, የኔታ don't like that. እና ማን ያበላሽ ይሉ ነበር። እና አይነ ስውር ስለነበሩ እኔ እና መንታ ወንድሜ ዶክተር ሚካኤል ዶክተር ጳውሎስን ይዘናው picked him up. He is the one that's messing up, and we gave it to the blind priest what a መምህር ቁንጥጥ ያደርጉት ነበር አጎፓሎስን all the time since he was younger than us. So like just three of you guys, you like Ago Mike, Daddy, and ante degmo Ago Palos. So you know how you guys bully him? You guys take him, pick him up, and put him in. Same thing we did that to Ago Palos. Now Ago Palos is one of the smartest kids because he learned a lot from our mistakes. So this is where our tamar now. እዚህ እንደጀመርን እዛች ጋር እንደተጀመርን ይታያል ዘጋ ያ በሩጋ. Why when we started there? After about like ከስድስት ወር በኋላ አባታችን ጠሩንና ወደ አሜሪካ ሄደን ማለት ነው። So እዚህ I didn't get a chance to learn ድጓ አልተማርኩም። አሁን እዚህ ጾመ ድጓ ይማራሉ። የምትማረው ላይ ቤትም እየተማሩ ነው እንደምትሰሟቸው። ግን እኛ አልተማርንም። እኛ የተማርነው ያንን እዛ አሜሪካ ነው። ገባ? እናንተ ግን you guys have an opportunity እዚህ ተምራችሁ ለማያውቁት ለተማሩት እዛ ላልተማሩትም እኔንም ታስተምሩኛላችሁ ማለት ነው። You're going to teach me as well. You understand? You understand, Yariso? You understand? That your guys going to learn here and you're going to teach everyone back in Ohio. You understand? So here, yeah, you're going to come and learn. Yeah. And then we're going to go to Brayo too. So we're different places that whole point is you guys going to learn የአብነት ትምህርት ተምራችሁ ለማያውቁት ታስተምራላችሁ ማለት ነው። ገባ? You have a question? Yeah, you have a question? ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ።
ሥላሴ መምህራኑን እንዲመረቁ ሊቀ ሊቃውንት ተክለ ሚካኤል ወደዚህ በመጡ ጊዜ እዚህ ሊቀ ሊቃውንት በነበሩ ጊዜ ያው ከቤተ መንግስቱ ጋር ከዛው የተገኙ ስለሆነና ከመንግስት ጋር ያላቸው ግንኙነት ከጃንሆይ ጋር ያለው ግንኙነት ትልቅ ስለነበረ እንደዚህ ቢጠይቁ ለማደስ ቦርዱ አልፈቀደላቸውም። አሁን እኔ ጃንሆይ ይመጣሉ ላስመርቅ ነው ብሎ ሲሉ አንድ ጊዜ ታዘዘና ይሄ በጠቅላላው የዛን ጊዜ ነው በ60ዎቹ ዓመታት አካባቢ የታደሰው እንዳለ የታደሰው እንደ አጋጣሚ ሆነው እሳቸውም አልመጡም። በዛ አጋጣሚ የታደሰ የዛን ጊዜ ሳይመጡ ከዛ ወዲህ ግን አልታደሰም። እንደዚህ እንዳለ ተቀመጠ እና እንግዲህ የኔ ቢሮ እዚች ነበረች። የሊቀ ሊቃውንቱ የሊቀ ጉባኤው ቢሮ እዚህ ነበር። የመጀመሪያው የሊቀ ሊቃውንቱ ጸሐፊ ከመሆኔ በፊት እዚህ መጋቢ ስርዓተ እንጂ እዚች ክፍል ነበርኩኝ እኔ መጋቢ ስርዓት ተብዬ ያው የሊቀ ጉባኤው ጋራ አብረን እየተመካከርን እንሰራለን። የሊቀ ሊቃውንቱ የሊቀ ጉባኤው ቢሮ እዚህ ነበር የነበረ። የዛን ጊዜ ሊቀ ጉባኤ የነበሩት ሊቀ ጉባኤ ገብረ ሚካኤል የሚባሉ ነበሩ ቀደም ብለው የነበሩት። ከሳቸው በኋላ ሊቀ ጉባኤ ኤርሚያስ አሁን አሜሪካ ገብተዋል። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። ይሄ ሊቀ ጉባኤ ቢሮ ነበር የነበረውና እነሱ ላሳያቸው ይሄ ነው። እነዚህ የልጅ ልጆቼ ናቸው። አሁን እዚህ ለመማር መጥተው ጽርሐ ጽዮን እዛ እየተማሩ ናቸው። እንግዲህ መጋቢያ ሀብታት ቀሲስ ያዕቆብ ይባላል። ያገለግላል እዛው ያለበት ሊቀ ጉባኤ ነበር። የዛን ጊዜ ሊቀ ጉባኤ ገብተው ነበሩ። ሊቀ ጉባኤ የሚያስ ነበሩ። የዛች ልጆች ነበረች ስራ እና ለዛ ነው በጣም ስራ አስፈነጠናቸው። በጣም ይቅርታ። ይሄ እንግዲህ በዛን ጊዜ የነበረው የሊቀ ጉባኤ ቢሮ ነበረ። ሊቀ ጉባኤ ይባላል። የትምህርት ቤት ኃላፊው ምክትል ደግሞ አስተዳዳሪው እኔ እዛ ነበርኩ መጋቢ ስርዓት እና ያው ሌሎች ትምህርት ቤቶችን እና መምህራኑን እንቆጣጠራለን። በፈተና ጊዜ ፈተና እንዲፈተኑ እናደርጋለን። ውጤታቸው እየታየ ይመረቃሉ። የሚመረቁበት እዛ ነው ነበረ። እንግዲህ አሁን ሁሉም እንደነበረ ነው ያለው። የተለወጠ ነገር የለም። እንግዲህ ቅድም ነግሬያቸዋለሁ። ይሄ ለመጀመሪያ ጊዜ እንደታደሰ ነው ያለ። በመጀመሪያ ጊዜ የታደሰው ሊቀ ሊቃውንት ተክለ ሚካኤል እዚህ መጥተው የሚመረቁ ሰዎች በሚመረቁበት ጊዜ የዛን ጊዜ ጃንሆይ እዚህ ይመጣሉ ተብሎ ገንዘብ ተፈቅዶ የታደሰ ነው። እንግዲህ ጊዜው ወደ 50 እንደዚህ ይሆነዋል ማለት ነው። እንደዛ አካባቢ ነው። እስካሁን እንግዲህ እንደነበረ እንዳለ ቀለሙ ራሱ አልተቀየረም። አሁን አረንጓዴ እንደነበረ ነው እና ይሄ ነው ያለው እንግዲህ ሄሮድ ኦርቶዶክሳዊ ሚዲያ ከሚላ ፕሮዳክሽን ጋር በመተባበር የሚያቀርቡላችሁ የዕለት ተዕለት የተግባራዊ ክርስቲያን ክንውን ነው። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ።